አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን ይቅርታ አድርጉልን። ያው ጠፍቼ ነበር። ያው የሆነ ነገር ስላጋጠመኝ ነው እና ውድ ቤተሰቦች አሁን በጣም ከባድ ነገር አጋጥሞኛል። በቃ በጣም ጭንቀት ውስጥ ነኝ ያለሁት ብዙ ነገር አሁን እኔ ላይ ድግምት ያሰራችሁ በጣም መወዳት ጓደኛዬ ናት። በጣም ማለት እንቀራረባለን እንደ እህቴ ናት። በቃ ብቻ ለምን እንደዚህ እንደምትሆን ነግራኛለች ምናምን ነገር። እኔ ግን ወላሂ ውድ ቤተሰቦች እሷ አሁን ደውላልኝ ታስፈራልኛለች። አሁን ቪዲዮ ላይ አይቻለሁ ድንሻል፣ አሁንም ግን እኔ ማሜን እስከማገኝ ድረስ አልተውሽም ምናምን እያለች ታስፈራረኛለች ማለት ነው። እና እኔ በአላህ ስለምተማመን እኔ አልፈራም። ግን ውድ ቤተሰቦች የሆነ ሰው ማለት መልካም ነገር ነው መስራት የሚከብደው እንጂ የማይሆን ነገር መስራት ለአንድ ሰው አይከብድም ማለት መጥፎ የሆነ ሰው ማለት ነው። እና አሁን እቺ ጓደኛዬ በጣም እንቀራረባለን። እኔ ከዚህ በፊት ነው መሐመድን የማውቀው ምናምን ብላ ትነግረኛለች። እኔ አላውቅም ማለት ከዚህ በፊት አልነገረችኝም ስላችሁ በቃ አልነገረችኝም ከዚህ በፊት። እሷም ታውቃለች። እኔ አንድ ቀን ለሷ መጥፎ ነገር አስቤም አላውቅም ብዬም አላውቅም። ብቻ እኔ ውድ ቤተሰቦች እኔ የማደርገው ነገር ጠፍቶኛል። በጣም እያሳሰበኝ ነውና ደውላ በቃ እንደውም ብዙ ነገር አድርጋለች መናገር የማልችል ነገር ማለት ነው። እና በጣም አሳስቦኛል፣ በጣም ጨንቆኛል። በቃ እኔ እንደዚህ ብዬ መናገር ራሱ አልችልም። ሁሌ ጭንቀት ነው ውድ ቤተሰቦች። በቃ ማለት እመጣለሁ እስከ ቤት ድረስ ራሱ መምጣት ትፈልጋለች እና አሁንም ድግምቷ እንትን ማለት ማድረግ ትፈልጋለች እና አላህ ይጠብቀን ከዚህ። እኔ በሷ ይሄ በድግምት በምን አላምነው። ምክንያቱም ያው ድግምት እንዳለው ግን ለሱም መድኃኒት አለ፣ ቁርአን አለ፣ ብዙ ነገር አለ። እኔ በዱዓ ውድ ቤተሰቦች በነገራችን ላይ የእናንተ ዱዓም ለእኔ ይጠቅመኛል። ዱዓ ብታረጉልኝ። እኔ በጣም የሚያሳዝን እንትን ሁኔታ ውስጥ ነኝ ያለሁት። ጨንቆኛል። በቃ ከባሌ ጋር ራሱ በስነ ስርዓት መኖር አልቻልኩም። እሷ ብቻ አይደለችም፣ በቃ ብዙ ሴቶች አሉ። ለምን ማለት አሁን አንድ ሰው በቃ ካገባ በኋላ ለምን ትጨናነቃላችሁ? እሱ ደግሞ አልፈልጋችሁም ካለ ለምን እንደዚህ ትሆናላችሁ? ወላሂ እኛ ሴቶች አላህ ይጠብቀን። ወላሂ ከዚህ እራሳችሁን ጠብቁ። እኔ ይሄን ፈርቼ ምናምን ሳይሆን በቃ ለሁሉም ነገር ዱዓ ጥቅም አለውና ዱዓ ብታረጉልኝ። እቺ ሴትዮ አሁን እኔ ከዚህ በፊት ጓደኛዬ ናት ምናምን ብዬ ዝም አልኩኝ። ክስ እንትን ለማድረግም ያው ሁሉም ነገር እንትን ይፈልጋልና አሁን ስታወራኝ እንደውም የሆነ ነገር ለማድረግ አስቤያለሁኝ ማስረጃ እስካሁን አልያዝኩም። ምክንያቱም ጓደኛዬ ናት ብዬ ትመለሳለች፣ ወደ ራሷ ትመለሳለች ብዬ ስላሰብኩኝ ማለት ነው። ግን እሷ አሁንም እንትን ማድረግ ትፈልጋለች እንጂ የራሷን ማስተካከል ወይ ደግሞ ወደ አላህ ተመለሽ ብያታለሁ። አንቺ ከማንም አይጠበቅም ይሄ ነገር። በእኛ ሃይማኖትም በሌላ ሃይማኖትም አይፈቀድም። ድግምት ማለት በጣም ከባድ ነገር ነው። በየትኛውም ሃይማኖት ላይ አይፈቀድም። በጣም የተከለከለ ያልተወደደ ነገር ነው እና ውድ ቤተሰቦች እኔ አሁን በቃ ብቻ አላውቅም። እኔ የማወራው ነገር ራሱ ጠፍቶብኛል። ራሴን መጠበቅ እፈልጋለሁ። አላህ ይጠብቀኝ። ባሌም ከሷ መጠበቅ እፈልጋለሁ። ምክንያቱም እሱ ላይ ስንቴ ትደውላለች፣ ብሎክ ያረጋታል ምናምን። ግን በቃ ደጋግማ በሌላ ስልክ ነው የምትደውለው። ለምን እንደዚህ ታረጊያለሽ? አይፈልግሽም ሲባል ደግሞ ያው ከአላህ ምናምን ትላለች። ከአላህ እያለችም ድግምት ትሰራለች። ይሄ ምን ማለት ነው? እኔ በጣም ግራ ያጋባኝ ለቤተሰቦቿ ራሱ ለመናገር ተነስቼ፣ ግን በቃ ውድ ቤተሰቦች እናንተ ማለት በኮሜንትም በምንም እስኪ አንድ መፍትሄ ስጡኝ። ብቻ የሆነ ነገር ማድረግ አልፈለኩም። ውድ ቤተሰቦች እኔ እህት አለኝ፣ ወንድም አለኝ። በቃ እሷ ላይ መጥፎ ነገር ማድረግ አልፈልግም። ቤተሰቦቿ ይሄን ነገር ከሰሙ በጣም አክራሪ ናቸው። እነሱ ደግሞ ይሄን ነገር ከሰሙ ከቤትም ሊያባርሯት ይችላሉ፣ ብዙ ነገር ማድረግ ይችላሉ። ስለዚህ እኔ ምንም ማድረግ እንዳለብኝ ግራ ገባኝ። ባሌ ራሱ ታውቃላችሁ ለሴት ልጅ ያስባል፣ ለሴት ልጅ ይጨናነቃል። ስለዚህ እሱ ምንም ማድረግም አይፈልግም። ባረግ ቢፈልግ ራሱ እሱ ወንድ ልጅ ነው።
ስለዚህ እኔ ከሷ ጋር ትግል ውስጥ መግባት አልፈለኩም። ግን ደጋግማ ደውላ አረጋለሁኝ ድነሻል፣ ቪዲዮ ላይ አይቻለሁ። ሀታ ውድ ቤተሰቦች እሷ ላይም ሰራች። ለምን እንደሰራች አላውቅም። እስኪ ሚራጅ ሰላም አለይኩም ወራህመቱላሂ ወበረካቱ። እንደሰማችሁ ማለት ነው ባለፈው እኔና ሳም አብረን አሳውቅናችሁ ነበር ማለት እኔም በጣም ታምሜ ነበር። አልሐምዱሊላህ ቁርአን ተቀርቶብኝ ነው የዳንኩትና እንደሷ ሁኜ ነበር። በጣም ዳውን እኔ ወደ 4 ቀን 5 ቀን ምናምን አስተኝቶኝ ነበር። ወላሂ በጣም በቃ በጣም ሞኝ ነበር እና ልልምፈልገው ነገር ቆይ ለምንድን ነው ግን አሁን እሷ ጓደኛዬ ነበር፣ የሷም የኔም ጓደኛችን ናት። በቃ ይቅርታ ጠይቃለች እኮ በእኔ በኩል እኮ ይቅርታ ጠይቃለች የሆነ ጊዜ። ግን እኔ ላይ ደግሞ ማስደረግ ምን አስፈለገ? ለምን አስመሰለች? በእኔ ማድረግ የፈለገችው ነገር ያሰበችው ነገር በሳም ላይ እኔ በእኔ በኩል መጣች ማለት እኔን አሰቃየችኝ። ጓደኛዋ ነኝ እኔ በቃ ከጓደኛም በላይ እህቷ ነኝ። እሷም እንደዛ ነበረች ለኛ። ግን ያረገችው ነገር ግን በጣም መጥፎ በቃ ወላ በጣም የሚያስጠላ። እንዴት ነው ከአንድ ሙስሊም የሚጠበቀው? እንዴት ነው እሷ ላይ አርጋ በሷ ሳይሳካላት ሲቀር ወደኔ መጣች፣ በኔ ያረገች እኔ እንደዚህ እንድሆን። ማሜ ማለት ወላ የአኺራ ወንድሜ ነው ማለት እሱ ማሜ ማለት እኔ እንጃ። ታውቃላችሁ እናንተ ብዙ ነገር ከኔ ጋር ለፍቷል። ጉዳይሽ ነው ብሎ አልተወኝም። እንደዚህ ስታመም እንትን ኡስታዝ አስመጥቶልኝ ነበር እንዲቀራብኝ፣ አልተወኝም። በጣም ደግሞ ጎድቼው ነበር። ማሜንም ሳምንም በጣም ጎድቻቸው ነበር፣ ግን አልተውኝም። ማለት ውጪ ስሉኝ ራሱ ከቤት ሲያስወጡኝ ራሱ እምቢ ስላቸው እንኳን በቃች ልጅ አሟታል ምናምን ብሎ አስበው ነው ዝም ያሉኝ። በሰላም በጤናም አይደለም አሞኝም ቢሆንም ባያመኝም አልተውኝም ማለት አልጣሉኝም እዛ ጋር። ግን እኔ እንጃ ወላሂ ማሜ ማለት በጣም ጥሩ ሰው ወላሂ አዚም በጣም ጥሩ ወንድም ነው ለኔ። በቃ እኔ ስለሱ እኔ አውርቼ አልጨርስም። ወላሂ ብዙ ነገር አይታችኋል እናንተም እና እነሱ ላይም ብዙ ነገር አድርጌ ነበር። ግን ይሄ ሁሉ ጣጣ የመጣው በሷ ምክንያት ነው። እኔ እንጃ ለምን እንደዚህ እንደምታደርግ አላውቅም። ይቅርታ ጠይቃ ይቅርታ ብላ በኔ በኩል ይቅርታ ሆነ አስልካ መልሳ ደግሞ በኔ በኩል መምጣቷ በጣም ለኔ እንጃ ወላሂ በጣም ነው ከበደኝ። ብቻ እኔ አላህ ወደ ራሷ ይመልሳት ብቻ። እኔ እንደዚህ ነው የምለው። ግን ዱአ አድርጉልን። እኔ አሁን ምልሽ ነገር ምንድነው ታውቂያለሽ? መቼም ቪዲዮን ታያለሽ። በዚህ በኩል የምትቀጥ ከሆነ ማለት እኔንም እሷንም ማታይ ከሆነ የምሬን ነው የምለው ፎቶን አወጣለሁ። እኔ ጋር ያለው ፎቶ በሙሉ ቪዲዮ ላይ እለቃለሁ። በቃ እኔ ያለው ምስጥር አወጣለሁ። እሷንም ማታይ ከሆነ አሁን አበዛሽ፣ በጣም በዛ። አሁን ደግሞ ጭራሽ ማስፈራራት። ምን ማለት ነው ማስፈራራት? ከዚህ በኋላ እንትን ፎቶን እለቃለሁ። ሳም ምንም ማድረግ አልችልም። ከዚህ በኋላ አንድ ቻንስ ሰጣታለሁ። በዚህ የምትቀጥል ከሆነ እኔ ጋር ያለው ፎቶ በሙሉ ይለቀቃል። በዚህ የምትቀጥይ ከሆነ እኔ ጋር ያለው ፎቶ በሙሉ ይለቀቃል። ቆይ ውድ ቤተሰቦች እኔ ይሄን ነገር ማድረግ አቅቶኝ አይደለም፣ የሷ ፎቶ ለጥፌ ማለት ነው እሷን ማዋረድ አቅቶኝ አይደለም። በአንድ ፎቶ ብቻ ነው እሷን ስሟን ማጥፋት የምችለው ወይ ደግሞ የሆነ ነገር ማድረግ እችላለሁ። ግን እኔ እሷም አላህን ስለፈራው ብቻ ነው ይሄ ነገር ማድረግ የማልፈልገው ነገር። አንድ ሰው የሆነ ሰው ጓደኛም ይሁን ማንም ይሁን ማለት ነው የጉድሎታችን እንትን መክሬ ወደ ራሷ እንድትመለስ ለማድረግ ነው እንጂ ይሄን ነገር እኔ ፎቶዋን መልጠፍ ምናምን አያስፈልግም። ምክንያቱም እሷ እህቴ ናት፣ ምንም አላረኳትም። እሷ ብታረግም እኔ ደግሞ በይቅርታ ምንም ችግር የለውም ወዶ እህቴ አንቺ ወደ ራስሽ ተመለሺ፣ የአንቺ ፎቶ እሷ እንዳለች እንትን ማድረግ አላቃተንም ማለት ነው። ግን ይሄ ነገር አላህም ስለማይፈቅድ እኔም ስለማልፈልግ ለምን እንደዛ ታረጊያለሽ? ለምን እንደዚህ ተንኮለኛ ትሆኛለሽ? እኔ እኮ ምን አጠፋውኝ? እሺ በቃ አላህ እኮ ለአንቺ አላደረገልሽም፣ ያንቺ አይደለም። እሱ ከሆነ በቃ ያንቺ ቢሆን ይሰጥሽ ነበር። በቃ አንቺ ለምን እሱም ህይወቱን ይኑር፣ እኔም እንደዚህ ከዚህ በፊት ብትናገር እኔ ለአላህ ብዬ ማለት ነው እተዋለሁ። በቃ አግቢ ብዬሽ እተዋለሁ። መሐመድን አላገባም ነበር። በቃ አንቺ ለአንቺ አልተጻፈልሽም። አላህ እኮ ለአንቺ ነው አላለሽም። በቃ ውዷ እህቴ አንቺ ለኔ እንደዚህ ማለት አበዛች። በቃ ብዙ ነገር ያደረገች ነው እኮ አሁን እውነቴን ነው የምልሽ። ከዚህ እኔ ምንም ብትይ ምን ያልተው ለማሜ እሰጣለሁ። ማሜ እንዲለቅ አደርጋለሁ። ለምን ተቀለሽ? ማሜ ራሱ ውድ ቤተሰቦች አይለቅም። ታውቃላችሁ፣ ለሴት ልጅ ያስባል። ለሴት ልጅ ብቻ ሳይሆን ለብዙ ሰው ያስባል። ልቧ ታውቃላችሁ፣ ጥሩ ሰው ነው እሱ ማለት ነው። እኔ ደግሞ እንደዚህ ማድረግ ራሱ አብረን በልተናል፣ ጠጥተናል።
ቤተሰቦቻችን በቃ እንትናቸው ልክ እንደ ቤተሰብ ነው የምንኖረው። እኛ ፋሚሊ ነን። ለምን እንደዛ ታደርጊያለሽ? የእሷ ቤተሰብ ይሄን ቪዲዮ ስለ እንትን አይጠቀሙም እንጂ ሚዲያ ላይ እንትን ቢሆን ራሱ ይሄ በጣም ከባድ ነገር እንትን እሷንም እንትን ውስጥ ነው የሚያስገባት። ምክንያቱም ቤተሰቦቻችሁ እሷ አባቷ ኡስታዝ ነው፣ እናቷ እንደዚህ ታከርራለች። ለምን እንደዚህ ትሆናለች? አንቺ ራሱ ከዚህ በፊት እንደዚህ ነበርሽ? ከኛ ጋር ስትሆኚ ቀርተሻል፣ እንትን ብለሻል። ከዚህ ከቁርአን በላይ ራሱ ክታብ ጀምረሻል። አላህም ፈራ ሰው እንደዚህ ያደርጋል? እኔ እህትሽ አይደለሁም እንዴ? ለወንድ ልጅ ብለሽ እንደዚህ ታረጊያለሽ? እንዴት እንደዚህ ታረጊያለሽ? አንቺ በቃ ለአንቺ አልተጻፈልሽም። ይሄ ነገር ማወቅ አለብሽ። ለአንቺ አይደለም ከሆነ ደግሞ አላህ የጻፈው ቀን ማለት ነው። አንቺ ሳትፈልጊ ነው የራስሽ የምታረጊው። አላህ ነው ደግሞ ከላይ ሲመጣ ነው። እኔ ውድ ቤተሰቦች እኔ በጣም ሲበዛ በቃ ጭንቀት ሆኖብኛል። ከባሌ ጋር ራሱ መጨቃጨቅ ሆኗል። ሁሌ በቃ ይሄ ህይወት አስጠልቶኛል። ግን በቃ ሳም አቃለሁ እኮ በጣም እየከበደች ነው። ግን እሺ ምን እናርጋ? አሁን እቺ ሴትዮ እየለቀቀችን አይደለም። ውድ ቤተሰቦች እኔ እሷን የጎዳች ነው። ትዳሯ ላይ አሁን ብዙ ነገር እየተፈጠረ ነው ያለው። ምን እንደምናረጋ አላውቅም። እኔ አሁን ያየሁት ቪዲዮ ባለፈው የተለቀቀው ቪዲዮ እኔ ሳይ ሼም ነው የሚዘኝ። ለምን ተቀለሽ? እኔ እንደዚህ አይነት ሰው አይደለሁም እናንተ ላይ እንደዚህ ሳረግ ማለት ነው። አሁን ደግሞ ወደ እሷ ትዳር መጣች። አሁን ትዳሯ ሰላም በሰላም እየኖሩ አይደለም። አንዳንዴ በቃ ለምን በእሷ ምክንያት የተነሳ እሺ አተዋትም። አሁን አግብታለች። ከዚህ በላይ ምን ታርጋት እንዴ? እሷ እኮ ያለችው እሱን በጣም ነው የምወደው፣ መተው አልችልም። አንቺ አይተሻለ ባለፈው ስትደውል እንትን ስትል ማለት ነው። እኔ እሱ መቼም መተው አልችልም ትላለች። በቃ ወዷ እህቴ። እሱ ደግሞ ጭራሽ እኮ ሁለተኛ ሆናለሁ ትላለች። እሱ አይፈልግም ሲጀመር ማለት ነው። በዚህ ኑሮ በዚህ ሰዓት ማለት ነው አንድ ሚስት ማስተዳደር ራሱ በጣም ከብዷል። ሁለተኛ አንቺ እሱ ፍላጎቱ አይደለም፣ አይፈልጋትም ቢሆን ራሱ ማለት ነው። በሐላል ነው እንጂ እንደዚህ እኛ ላይ በመስራት ነው እንደዚህ መጥፎ ነገር በማድረግ ሲጀመር ደግሞ አንቺ ሪያና ማለት ነው ስሚኝማ፣ ይሄ ነገር ካረክሽ በኋላ ራሱ ማለት ነው ማሚ አንቺ ማግባት ድምጽሽን ራሱ መስማት እንደማይፈልግ ማወቅ አለብሽ። ምክንያቱም እንደዚህ አይነት ነገር ሲጀመር አይወድም፣ እሱ አይፈልግም ከነጭራሹ ማለት ነውና በጣም ማፈሪያ ነሽ። በጣም በቃ ሲበዛ ማለት ነው። እና አላህን ፍሪ። ለምን አላህን አትፈሪም አንቺ? እየሰገድሽ አይደል? እየጾምሽ አይደል እንዴ? እኔ ከዚህ በላይ ማውራትም አልፈልግም። በቃ እኔ ራሱ እያመመኝ ነው። ውድ ቤተሰቦች ጨንቆኛል በጣም። ዱአ አድርጉልኝ በዱአ በቃ እኔ በዱአ አግዙኝ። ከዚህ መውጣት እፈልጋለሁኝ። እሷ ራሱ እያደረገችው እስካሁን ራሱ ወደ ራሴ አልተመለስኩም፣ ሙሉ በሙሉ አልተመለስኩም። በነገራችን ላይ እሱ ላይ ራሱ አረጋለሁ እያለች ነው። አላህን ብቻ ነው ማመን ያለባችሁ። ምክንያቱም እህትም ወንድም ማመን የለባችሁም በዚህ ሰዓት። በጣም ከባድ ነው ማለት እናንተ የምታምኑ ሰው ከጀርባ ብዙ ነገር ያደርጋልና ከዚህ ሁሉ አላህ ይጠብቃችሁ። እኔ እየደረሰኝ እናንተ እንዲደርሳችሁ አልፈልግም። እኔ በጣም ብዙ ስቃይ እንትን ብያለሁኝ። እዚህ ብቻ ሳይሆን እዛም ብያለሁ። ከዚህ በፊትም አውርቻለሁ። አላህ ይጠብቃችሁ ውድ ቤተሰቦች፣ የመዳም ቅመሞች ማለት ነው። በተለይ ደግሞ የመዳም ቅመሞች ስራ ስለምሰሩ እዛ የኢትዮጵያ ቢሆን የዛ አገር እንትን በቃ የውጭ ስለማታውቁ የራሳችሁን ጠብቁ። በቃ ጓደኛ አለን ብላችሁ አትቀረቡ። በቃ በእንትን አድርጉ በቃ። እና እኔ የምመክራችሁ ከዚህ አላህ ይጠብቃችሁ። የሴት ጓደኛም የማንም የምንም ማለት ነው ማመን የለባችሁ። የምታምኑ አላህ ሱብሃነሁ ወተዓላ እሱ ብቻ ነው ማመን ያለባችሁ። ከዚህ አላህ ይጠብቃችሁ። የመዳም ቅመሞች አላህ ከእናንተ ጋር ይሁን። ያው የምትይው ነገር ካለ? እኔ የምለው ነገር የለም፣ ግን እንትን ምንድነው አላህን ከፈራሽ ነው ለሷ ለሪሃና ማለት ነው። አላህን የምትፈሪ ከሆነ ሁለታችሁም ይኑሩበት፣ በቃ ህይወታችሁ ይኑሩበት። በቃ ተያቸው። አንቺም የራስሽ አላህ ይሰጥሻል፣ የራስሽ የሆነ ትዳር ይሰጥሻል። ዱአ እናደርግልሻለን። አንቺም ጥሩ ባል እንዲሰጥሻላህ ማለት ነው። ወላሂ ሁለታችሁ ህይወታችሁ ይኑሩበት በቃ ኢንሻአላህ። አንቺንም ደግሞ ወደ ጥሩ እንዲመልስልሽ ዱአ እናደርጋለን። እና በቃ በስተመጨረሻ ብቻ ነው የምለው ሌላ ነገር እና ውድ ቤተሰቦች በቃ እስኪ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።